መልከ ጥፏ ዳክዬ። ከዕለታት በአንድ ቀን በአንድ ደስ የሚል ወንዝ ዳር አጠገብ የምትኖር ዳክዬ ነበረች። ዳክዬውም ከዛፉ ስር ባሉት ዛፎች ስር እንቁላሏን የምትጥልበት ቦታ አገኘች። 5 እንቁላሎችን ጣለች። ዳክዬዋም ከጣለችው 5 እንቁላል ውስጥ አንዱ ከሌሎቹ የተለየ መሆኑን ተረዳች። አንድ ቀን ማለዳ አንዱ እንቁላል ከሌላው እንቁላል እየቀጠለ መሰነጣጠቅ ጀመረ። ትናንሽ ዳክዬዎችም ከእንቁላላቸው በጭንቅላታቸው እየሰበሩ መውጣት ጀመሩ። 4ቱም በጣም የሚያማምሩና ውብ የሆኑ ዳክዬዎች ነበሩ። ከአንዱ በስተቀር ሁሉም እየሰበሩ ወጡ። ምን አይነት የሚያማምሩ ልጆች ነው ያሉኝ! ምን አይነት እድለኛ እናት ነኝ! ግን 5ኛው ምን ሆነ? ዳክዬዋም ተጨንቃ ነበር። ዳክዬዋም እንቁላሉ ላይ ተቀምጣ የምትችለውን ያህል ሙቀት ሰጠችው። ይሄ ዳክዬ ለመፈልፈል ይህን ያህል ጊዜ ከወሰደ በጣም ውብና ቆንጆ መሆን አለበት። አንድ ቀን ማለዳ እንቁላሉ ሲሰበር አንድ ግራጫ አስቀያሚ ዳክዬ ከእንቁላል ውስጥ ወጣ። ይሄኛው ዳክዬ ከሌሎቹ ወንድሞቹ በጣም የተለየና ትልቅና አስቀያሚ ነበር። ይሄ ዳክዬ ከሌሎቹ በጣም የተለየ ነው። በጣም አስቀያሚና በጣም ትልቅ ነው። እናትየውም ይሄን በማየቷ በጣም ተደንቃለች፣ በጣምም ተናዳለች። እናትም አንድ ቀን እንደ ወንድሞቹ ይመስላል ብላ ተስፋ አደረገች። ቀናቶች አለፉ። ነገር ግን ዳክዬው ምንም አልተለወጠም። ወንድሞቹም ሁል ጊዜ ይሳለቁበትና ይስቁበት ነበር። ከሱ ጋርም ሊጫወት የሚፈልግ አንድም አልነበረም። ዳክዬውም በጣም አዝኗል። አንተ አስቀያሚ ነህ። እንዳንተ አይነት አስቀያሚ ዳክዬ አይቼ አላውቅም። አዎ ሂድ ከዚህ፣ በጣም ነው የምታስጠላው። አንተ አስቀያሚ ፍጡር፣ እኛ ካንተ ጋር እንጫወትም። ሁሉም ሳቁበት። አስቀያሚውም ዳክዬ በጣም ተናዷል። አስቀያሚውም ዳክዬ ወደ ኩሬ ወርዶ በውሃ ውስጥ የራሱን መልክ እንደ መስታወት መመልከት ጀመረ። እኔን ማንም አይወደኝም፣ እኔ በጣም አስቀያሚ ነኝ። ዳክዬውም ቤተሰቦችን ጥሎ ወደ ጫካው ዘልቆ ለመሄድ ወሰነ። ዳክዬውም ጥቅጥቅ ባለው ጫካ ውስጥ ብቻውን ተንከራተተ። ወዲያውም ክረምት ሲመጣ በረዶ በየቦታው መጣል ጀመረ። ዳክዬውም በጣም አዝኖ በብርድ መንቀጥቀጥ ጀመረ። ምግብና ሞቃታማ ቦታ የሚያገኝበት ቦታ ማግኘት አልቻለም። ወደ አንድ የዳክዬ ቤተሰቦች ሲሄድም እዛም ሊቀበሉት አልቻሉም። አንተ በጣም አስቀያሚ ነህ። ይሄ አስቀያሚ ፍጡር ከየት ነው የመጣው? ወደ ዶሮዎቹም ጫጩት ሄደ። እዛም ጫጩቶቹ በማንቁራቸው ወግተው ከዛ ቦታ አባረሩት። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች አሁኑኑ ሰብስክራይብ በማድረግ አዳዲስ ተረቶችን ተመልከቱ። ዳክዬውም ውሻ በመንገዱ ላይ ተመለከተ። ወደ ውሻውም ሲሄድ ውሻው ተመልክቶት ጥሎት ሄደ። ዳክዬውም ለራሱ እንደዚህ አለ፣ ውሻው ከአስቀያሚነት የተነሳ ሊበላኝ እንኳን አይፈልግም። ዳክዬውም እንደዚህ እያለ እየተንከራተተ ጥቂት ጊዜያቶች አለፉ። ዳክዬውም እያደገ መጣ። አንድ ቀንም ዳክዬው በመንገዱ ላይ አንድ ገበሬ አየ። ገበሬውም ዳክዬውን ወደ ቤቱና ወደ ሚስቱ ወደ ልጆቹ ዳክዬውን ይዞ ሄደ። ገበሬው ቤት ውስጥ ትኖር የነበረችው ድመት በጣም ታሰቃየው ስለነበር ከገበሬውም ቤት ጥሎ ወጣ። አሁን ወቅቱ ወደ ጸደይ ሆኗል። አካባቢውም ቦታውም ሁሉ የሚያምር ሆኗል። ዳክዬውም በጣም አድጓል። አስቀያሚነቱም ቀርቷል። በጣም የሚያምር ዳክዬም ሆኗል። ነገር ግን ዳክዬው ራሱን ማየት ስለማይችል ሁሌ ለራሱ አስቀያሚ እንደሆነ ያስብ ነበር። አንድ ቀን ግን እየሄደ ሳለ አንድ ወንዝ ተመለከተ። ዳክዬውም አንድ ውሃ በማየቱ በጣም ደስ ብሎታል።
ወደ ወንዙም ሲሄድ አንድ የምታምር ዳክዬ ተመለከተ። ዳክዬዋንም በጣም ወደዳት። ዳክዬውም በጣም በራሱ የሚያፈርስ ስለነበረ አንገቱን ወደ ታች አቀረቀረ። በውሃውም ውስጥ የራሱን መልክ ተመለከተ። እሱም አሁን እንደ ድሮ አስቀያሚ እንዳልሆነ ተረዳ። ራሱን በጣም ቆንጆ ሆኖ ስለተመለከተ በጣም ደስ አለው። ዳክዬውም ወደሚወዳት ወደ ዳክዬው ሄዶ መዋኘት ጀመረ። እሱም ጥቂት ጊዜ ካለፈ በኋላ ከሚወዳት ዳክዬ ጋር ተጋብቶ በደስታና በሰላም መኖር ጀመረ። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች አሁኑኑ ሰብስክራይብ በማድረግ አዳዲስ ተረቶችን ተመልከቱ።